የፕሮግራማችን ተከታታዮች እንደምን ከርማችኋል? ዛሬ አጠር ያለ ግን በጣም ጠቃሚ የሆነ ዝግጅት ይዤላችሁ መጥቻለሁ። የዛሬው ዝግጅታችን የሚያተኩረው የሴቶች ጤናን በሚመለከት ይሆናል። እንግዲህ የሴቶች ጤናን በተመለከተ በተለይ የምንመለከተው ጉዳይ እናቶች ጡት ከማጥባት የሚያገኙት በርካታ የጤና ጥቅም ከምን የመነጨ ነው የሚለውን በዝርዝር እንመለከታለን። ሁለተኛ የምንመለከተው አንድ ጡት የምታጠባ እናት እነዚህን የጤና ጥቅሞች ለማግኘት በቀን ለስንት ጊዜና ለምን ያህል ሰዓት ጡት ማጥባት ይኖርባታል የሚለውን እንመለከታለን። ሌላ ከዚህ ጋር ተያይዞ የምንመለከተው ነገር ምንድነው? አንድ እናት በጥቅሉ ማለትም በእድሜዋ ለምን ያህል ጊዜ ነው ጡት ማጥባት ያለባት? ለምን ያህል ወራት ብታጠባ ነው እነዚህ የጤና ጥቅሞች ተግባራዊ የሚሆኑላት የሚለውን እንመለከታለን። እንደ ሁልጊዜው ውይይታችን መረጃን መሰረት ያደረገ ይሆናል። ዝግጅታችን ጠቃሚ እንዲሆንላችሁ ደግሞ እስከ ፍጻሜው እንድትከታተሉ እንጋብዛችኋለን። ላይክ፣ ሼር እና ሰብስክራይብን በማድረግ እንድታበረታቱን በትህትና እንጠይቃለን። ፕሮግራማችንን እስከ መጨረሻው ተከታተሉ። የጡት ወተት ምንጩ ምንድነው የሚለውን እንመልከት። እንደየአስፈላጊነታቸው በሰውነታችን ውስጥ የሚመረቱ የተለያዩ ሆርሞን የተባሉ ውጤቶች አሉ። ከዚህ በፊትም ባቀረብኩት ፕሮግራም የወር አበባን በሚመለከት ስለነዚህ ሆርሞኖች አቅርቤያለሁ። ሆርሞን ስለተባሉ ውጤቶች እና በሰውነታችን ውስጥ ስለሚያከናውኑት ጠቃሚ የሆነ ስራም እዛ ላይ ተናግሬያለሁ። እነዚህ ሆርሞኖች በሰውነታችን ውስጥ እንደየአስፈላጊነቱ ይመረታሉ። እነዚህ የሆርሞን ውጤቶች ተጋግዘውና እየተናበቡ የሚያከናውናቸው ስራዎች አሉ። ነገር ግን አንድ ሆርሞን መጠኑ ከፍ ብሎ ለሰውነታችን አስፈላጊ የሆነውን ስራ በሚሰራበት ወቅት ይህንን እንዳያከናውን ወይንም ደግሞ በዛ ወቅት አስፈላጊ የሆነውን ስራ የሚሰራው ሆርሞን የሚያከናውነውን ተግባር በትክክል እንዳይከናወን የሚያደርግ ወይ በተቃራኒው የሚሰራ ሌላ ሆርሞን ካለ እነዚህ የዛን ሆርሞን መመረት ሊያግዱ ይችላሉ። ሴቶች ታዲያ በተፈጥሮ የተሰጠንን ግዴታ ለምሳሌ የወር አበባ፣ እርግዝና፣ መውለድ እና የጡት ማጥባት ሂደትን በተገቢው መንገድ እንዲከናወኑ የሚረዱ የተለያዩ ሆርሞኖች በሰውነታችን ውስጥ እንደየአስፈላጊነቱ ይመረታሉ። እነዚህ ሆርሞኖች ፕሮጀስትሮን፣ ኤስትሮጅን፣ ፕሮላክቲን፣ ኦክሲቶሲን የተባሉት ናቸው ዋናዎቹ። እርግዝና በስርዓት እንዲከናወን፣ ጡት ማጥባት እንዲሁም ደግሞ በወሊድ ጊዜ የመውለዱ ሂደት በትክክል ጤናማ በሆነ ሁኔታ እንዲጠናቀቅ የሚረዱ እነዚህ የተለያዩ የሆርሞን ውጤቶች በሰውነታችን ውስጥ የሚሰሩ ናቸው ማለት ነው። ከነዚህ መሃል ፕሮላክቲን የተባለው ሆርሞን የእናትየው ጡት ወተት እንዲያዘጋጅ የሚረዳ ሆርሞን ሲሆን ኤስትሮጅን የተባለው ሆርሞን ደግሞ ሴቶች የወር አበባ፣ እርግዝና እንዲሁም ሴቶች ከወንዶች የሚለዩባቸው ሌሎች የተለያዩ የሰውነት ክፍሎች የሴትነት ይዘት እንዲኖራቸው የማድረጉን ሂደት በማስተባበር ጠቃሚ ስራን የሚሰራ ሆርሞን ነው። ነገር ግን ይህ ሆርሞን ይህንን የመሰለ ጠቃሚ ስራ ከማከናወን ባሻገር አንዳንድ ሴቶችን ለማህፀን ካንሰር፣ ለጡት ካንሰር እንዲሁም ለተለያዩ ስር ለሰደዱ በሽታዎችም የማጋለጥ ችሎታም አለው ማለት ነው። እንግዲህ ቀደም ብዬ እንደነገርኳችሁ እነዚህ ሆርሞኖች ተባብረው እና እየተናበቡ የመስራት ችሎታ ቢኖራቸውም ስራቸውን የሚያስተጓጉል ወይም ተቃራኒ ስራ የሚሰራውን ሆርሞን ወይንም ደግሞ እነሱ የሚሰሩት ስራ እንዲቀንስ የሚያደርግ ሆርሞን ካለ ያን እንዳይመረት የማድረግ ችሎታም አላቸው። ስለዚህ እርጉዟ መውለጃዋ ሲቃረብ እንዲሁም ደግሞ በወለደችበት ጊዜ አስፈላጊ የሆነው ስራ ጡት ማጥባት፣ ጡት ወተት እንዲያዘጋጅ ማድረግ ስለሆነ ፕሮላክቲን የተባለው ሆርሞን ደግሞ ስራው የእናትየዋ ጡት ወተት እንዲያዘጋጅ የሚረዳ ነው። ስለዚህ መውለጃዋ ሲቃረብና በወለደች ጊዜ አስፈላጊ የሆነው ያ ስራ ስለሆነ ፕሮላክቲን ያንን አስፈላጊ ስራ የሚቀንስ
ወይም በተቃራኒው የሚቆም ሌላ አይነት ስራ የሚሰራ ሆርሞን ካለ ያንን ሆርሞን እንዳይመረት ይከላከላል ማለት ነው። ከነዚህ ከሚከላከላቸው ሆርሞኖች አንዱ ኤስትሮጅን የተባለው ሆርሞን ነው። ቀደም ብዬ እንደነገርኳቸው ኤስትሮጅን ከሚሰራቸው ጠቃሚ ስራዎች በተጨማሪ አንዳንድ ሴቶችን ለማህፀን፣ ለጡት እንዲሁም ስር ለሰደደ ህመምም ያጋልጣል። ስለዚህ እናትየዋ ወተት እንድትሰራ የሚረዳት ፕሮላክቲን የተባለው ሆርሞን ያንን ከማድረግ ባሻገር ኤስትሮጅን እንዳይመረት ስለሚያደርግ ጡት የሚያጠቡ እናቶች ለጡት ካንሰር፣ ለማህፀን ካንሰር እንዲሁም ስር ለሰደዱ ህመሞች እንዳይጋለጡም ይከላከላል ማለት ነው። በእናትየዋ ወይም በህፃኑ የጤና ሁኔታ ምክንያት ጡት ማጥባት ተግባራዊ የማይሆንባቸው ሁኔታዎች ከሌሉ በስተቀር አንድ አራስ እናት ልጅ ከወለደች በኋላ ህፃኑ ጡት የማጥባትና ያለማጥባት ምርጫ ቢኖራትም ጡት ማጥባት ለህፃኑም ሆነ ለእናትየዋ የሚሰጠው በርካታ የጤና ጥቅሞች ተተኪ የማይገኝላቸው ናቸው። ሌላው በወሊድ እና ጡት ማጥባት ለአራሷ ጠቃሚ የሆነ ስራን የሚያከናውነው ኦክሲቶሲን የተባለው ሆርሞን ነው። ይህ ሆርሞን ከእናትየዋ ጡት ውስጥ ያለውን ወተት እየጨመቀ ወደ ህፃኑ አፍ እንዲገባ ከማድረግ ባሻገር ማህፀን እንዲኮማተር ያደርጋል። የማህፀን መኮማተር እናት ከወለደች በኋላ በጣም ጠቃሚ ነው። የወሊድ ሂደት ተጠናቀቀ ለማለት የተለያዩ ሁኔታዎች መከናወን አለባቸው። እነዚህ የተለያዩ ሁኔታዎች ለወላዷ ጤንነት በጣም አስፈላጊ ናቸው። እንግዲህ ኦክሲቶሲን የተባለው ሆርሞን ወተቱን ጡት ውስጥ ያለውን ወተት ህፃኑ ሲጠባው አፍ ውስጥ ማስገባት ብቻ ሳይሆን ማህፀን እንዲኮማተር ያደርጋል። ማህፀን እንዲኮማተር ሲሆን ህይወት አዳኝ የሆነ ጥቅም አለው። የመጀመሪያው ህይወት አዳኝ የሆነ ጥቅም ማህፀን ሲኮማተር ልጁ ከወጣ በኋላ የእንግዴ ልጁ መውጣት አለበት። የእንግዴ ልጁ የሚወጣው ኦክሲቶሲን የተባለው ሆርሞን ማህፀን ላይ የሚያሳድረው ጫና መኮማተርን ስለሚያስከትል የማህፀን መኮማተርን ስለሚያስከትል ማህፀን በሚኮማተርበት ጊዜ የእንግዴ ልጁ በግድ ያለምንም መድኃኒት ይወጣል ማለት ነው ልጁ ከወጣ በኋላ። ሌላው ሁለተኛው የማህፀን መኮማተር ደም እንዳይፈስ ይረዳል። እንግዲህ ከተወለደ በኋላ ደም ይፈሳል። የሚፈሰው መጠን መጠነኛ መሆን ያለበት። አንድ ወላድ ብዙ ደም ከፈሰሳት ህይወቷ ለአደጋ የተጋለጠ ሊሆን ይችላል። ልጁ በሚጠባበት ጊዜ የሚፈጠረው ኦክሲቶሲን መውለዱ ሁኔታ በሰላም እንዲጠናቀቅም ይረዳል ማለት ነው። በኦክሲቶሲን ምክንያት ማህፀን ሲኮማተር በሂደት አራሷ እንግዲህ በእርግዝና ማህፀን ይለጠጣል። የተለጠጠው ወደ ቦታው መመለስ አለበት። በኦክሲቶሲን ምክንያት የማህፀን መኮማተር ማህፀን ከእርግዝና በፊት የነበረውን መጠን እንዲኖረውም ያደርጋል ማለት ነው። ኦክሲቶሲን የተባለው ሆርሞን ስራው ይህ ብቻ አይደለም። ኦክሲቶሲን የፍቅር ሆርሞን ወይም ላቭ ሆርሞን በመባል ይታወቃል። ይህ የሆነበት ምክንያት ምንድን ነው? ልጁ ጡት በሚጠባበት ጊዜ ልጇም በመመገቧ፣ ልጇም በመንከባከቧ፣ ልጇም በማቀፏ አስጠግታ ወደ ሰውነቷ ስታቅፍ የሚሰማት የአእምሮ እርካታ በቀላሉ የሚታይ አይደለም። ምክንያቱም አንዳንድ እናቶች ላይ የሚታይ ፖስት ፓርተም ዲፕሬሽን የሚባል የአእምሮ ችግር የሚወዱት ልጆቻቸውን እስከ መጉዳት የሚያደርስ የአእምሮ ችግር ነው። ስለዚህ ይህ የመፈቃቀርና የመተሳሰብ ሁኔታ ለእናትየዋ የሚሰጣት እርካታ በአእምሯ ላይ ይህን የመሳሰለው የአእምሮ ችግር እንዳይደርስባትም ይከላከላል ማለት ነው። ሌላው በርካታ በጥናት የተደገፉ ማስረጃዎች እንደሚያመለክቱት ጡት ማጥባት በቀን ከ300 እስከ 500 ካሎሪ ለማቃጠል ይረዳል። እንግዲህ የሚያጠቡ እናቶች በእርግዝና እና ከወሊድ በኋላም የተከማቸው የሰውነት ክብደት
ጡት በሚያጠቡበት ጊዜ ይህንን ለመቀነስና ከእርግዝና በፊት ወደ ነበረው ክብደታቸው ለመሄድም ይረዳቸዋል ማለት ነው። አንድ እናት በቀን ስንት ጊዜና ለምን ያህል ሰዓት ጡት ማጥባት ይኖርባታል? እነዛን የተጠቀሱትን የጤና ጥቅሞች ለማግኘት ልጁንም በደንብ ለመመገብ ምን ያህል ሰዓትና ለምን ያህል ጊዜ ነው ጡት ማጥባት ያለባት የሚለውን እንመልከት። የዓለም ጤና ድርጅት እንዳመለከተው አንድ ህፃን የ6 ወር ዕድሜ እስኪሆነው ድረስ አመጋገቡ ሙሉ በሙሉ በጡት ወተት ላይ የተመረኮዘ መሆን አለበት። ከ6 እስከ 12 ወራት ዕድሜ ያሉ ህፃናት ከጡት ወተት በተጨማሪ እንግዲህ አመጋገባቸው ላይ የተፈጩ ምግቦችን ቀስ በቀስ መጨመር ያስፈልጋል። ከ12 እስከ 24 ወራት ወይም 2 ዓመት ሲሞላቸው ከጡት ወተት በተጨማሪ ሌሎች ምግቦችን መመገብ ይችላሉ ማለት ነው። ከ2 ዓመት በኋላ እንግዲህ ጡት የማጥባት ሁኔታው በእናትየዋ ፈቃደኝነት ላይ የተመሰረተ ይሆናል። ለህፃኑና ለእናትየዋ ጤንነት ጠቃሚ እንዲሆን በ24 ሰዓት ውስጥ ህፃኑ ጡት መጥባት የሚኖርበት ምን ያህል ጊዜና ለምን ያህል ደቂቃ ነው የሚለውን ደግሞ መገንዘብም ያስፈልጋል። ስለዚህ ይህ የሚሆነው እንዴት ነው የሚለውን እንመልከት። እንግዲህ እስከ 6 ሳምንት ዕድሜ ያላቸው ህፃናት በ24 ሰዓት ውስጥ ከ8 እስከ 12 ጊዜ ጡት መጥባት አለባቸው። ይህ ማለት በየ2 እና በ3 ሰዓት ጊዜ ውስጥ ጡት መጥባት ይኖርባቸዋል ማለት ነው። ከ2 ወር እስከ 6 ወር ዕድሜ ውስጥ ያሉ ህፃናት ደግሞ ከ6 እስከ 8 ጊዜ ማለትም በየ3 እና በየ4 ሰዓት ጡት መጥባት ይኖርባቸዋል። ከ6 ወር 2 ዓመት የሞላቸው ህፃናት ደግሞ ከ3 እስከ 5 ጊዜ ጡት መጥባት ይኖርባቸዋል። ይህ ብቻ ሳይሆን ለምን ያህል ደቂቃ ነው ጡት ማጥባት ያለባቸው? እስከ 6 ወር ላሉ ህፃናት ሙሉ በሙሉ ጡት ስለሚመገቡ ከ15 እስከ 30 ደቂቃ ለሚሆን ያህል ጊዜ መጥባት ይኖርባቸዋል። ይህ ደግሞ ሁለቱንም ጡቶች እያቀያየሩ ማጥባት ይኖርባቸዋል ማለት ነው። እድሜያቸው ከ6 ወራት በላይ የሆኑ ህፃናት ተጨማሪ ምግብም ስለሚያገኙ የሚጠቡት መጥባት ያለባቸው ሰዓት ከ5 እስከ 15 ደቂቃ ለሚሆን ያህል ጊዜ መጥባት ይኖርባቸዋል። አንድ እናትስ የጤና ጥቅሙን ለማግኘት በጥቅሉ ለምን ያህል ጊዜ ጡት ማጥባት ይኖርባታል የሚለውን ስንመለከት የተዘረዘሩትን የጤና ጥቅሞች ለማግኘት አንድ እናት በጥቅሉ ለ12 ወራት ቢያንስ ጡት ማጥባት ይኖርባታል። እንግዲህ እነዚህ 12 ወራቶች የተለያዩ 2 ልጅም 3 ልጅም 4ም ተወለደ ለ12 ወራት ቢያንስ ጡት ያጠባች እናት ናት ቀደም ብዬ ከነገርኳችሁ የጤና ጥቅም የምታገኘው ማለት ነው። የተወደዳችሁ የፕሮግራማችን ተከታታዮች ለዛሬ ያዘጋጀውላችሁ ይህንን ይመስላል። ፕሮግራማችን ዝግጅታችንን ከወደዳችሁት ለሌሎች አካፍሉ። እናንተም ሰብስክራይብ አድርጉ። በተጨማሪም ደግሞ አስተያየታችሁን እና ጥያቄያችሁን ብትጠይቁን ደስ ይለናል። በሚቀጥለው ተመሳሳይ ጠቃሚ ዝግጅት ይዘንላችሁ እንቀርባለን። ስላዳመጣችሁንም ከልብ እናመሰግናለን። እስከሚቀጥለው ዝግጅታችን ድረስ ደህና ሁኑ። ጤና ይስጥልኝ።